ጽዮን ባትፈታተኝም በጣም ጥሩ ነበር። ምናልባት ይሄ ልጅ እንደው ትቦ ስር ወድቆ እንደሆን ብዬ ትቦ ለትቦ ስፈልግ ብዬ ነው የመጣሁት። ሄሎ እመቤቲቱ፣ አንቺ ልጅ በጠዋቱ ነገር አትፈልጊ። አልሰከርኩ። ለምን ትቦ ውስጥ ይፈልጉኛል? ለነገሩ ለሰካራ ምንም ቢቀርብለት ነውር የለም። እንደው ይጣፍጣል ወይ የለም። ዝም ብለህ በቃ እንደመጋኛ መክተፍ ብቻ ነው። ብዙ አስጠበቅሽኝ እኮ። ምን ሆነሽ ነው? ላንቺ የሚጠቅም ትልቅ ነው። ምንድነው እሱ? መጀመሪያ የማውቃቸው ሰዎች በሙሉ ምርጡ ሰው ነው። በእኔ ምክንያት ምንም እንዲሆን አልፈልግም። ቆይ ምን ይሁን ብለህ ነው ለሰላም ሂደህ ሀናን ግደልልኝ እንዳልኩ ሂደህ የነገርካት? ምንም ነገር እንድታስረዳኝ አልፈልግም። አጠገቤ ደግሞ ሁለተኛ እንዳትደርስ። ሜላ ለእኔ ሽጉጥ ሴትዮዋ እያበደች ነው እንዴ? አይ ባዩሽ፣ ምንድን ነው? ይህን ያህል ፈሪ ነሽ እንዴ? ምን እያልሽ ነው እንዴ? ሽንትሽን እኮ በቁምሽ መልቀቅ ነው የቀረሽ። ማ እኔ ባዩሽ ነኝ አንቺን የምፈራው? እና አንቺ ባዩሽ እኔ ሜላትን ፈርተሽ ልብሽን ልትተፊያት ነበር። ሰው አታውቂም ማለት ነው። እኔ ሰው ፈርቼ አላውቅም። ኧረ ታዲያ ለምን አላረጋግጥልሽም? ምኑን? እንደፈራሽ ነው። ሜላት ምን እያልሽ ነው? ቆይ ምን እያደረግሽ ነው? አሁን ግንባርሽን ልበልሽ ወይስ ደረትሽ? ሜላት ምን እያልሽ ነው? ከእስር ቤት ከወጣሽ እንደማለቅሽ ታውቂያለሽ። አሁን ቶሎ ምረጭ። ግንባርሽን ይሻልሻል ወይስ ደረትሽን? ሜላት እንዳትሳሳች። ይሄ ነገር ለአንቺም ለቤተሰብሽም ጥሩ አይደለም። ኧረ እባክሽ፣ በክብሬ መጥተሽ ለቤተሰብሽ የምትጨነቅ ይመስልሻል? ወይኔ አምላኬ፣ ሴትዮዋ አምራለች እንዴ?